ሴቶችን በተለያዩ መስኮች ተጠቃሚ ማድረግ ሲቻል እንደ ሀገር እድገት ከማስመዝገብ ባሻገር በኢኮኖሚ ራሳቸውን የሚችሉበት መንገድም መፍጠር ይቻላል። ለዚህ ማሳያው ደግሞ በደሴ ከተማ ጢጣ ቀበሌ የሚኖሩት የወይዘሮ ሀቢባ ይመርና ጓደኞቻቸው ተሞክሮ ማሳያ ነው። ጓሯቸውን አልብተው ተጨማሪ ገቢ ማግኘት ችለዋል። ወዲህ በምግብ ራሳቸውን ሲችሉ፣ ወዲያ ደግሞ ለሽያጭ በማቅረብ ኢኮኖሚያቸውን በመደገፍ ላይ ይገኛሉ። እጅግ በጣም አሪፍ ገቢ አለኝ። ከላም በወር እስከ 15000 ብር የማገኝበት ጊዜ አለ። ለቤተሰቤ ወተቴን እጠጣለሁ፣ ለጎረቤትም አንዳንድ ጊዜ ይሰጣል ማለት ነው። ስለዚህ እንደገና ለከላሞቹ ውጭ አትክልት ይሄው የምታየው ነው። አትክልት ደግሞ በሳምንት ጾም ሲሆን በሳምንት እስከ 11500 ድረስ ይገኛል ማለት ነው በሽያጭ ማለት ነው። በተለይም በሴቶች ሞዴል ህብረት በመታቀፍ የኢኮኖሚ ተጠቃሚነትን ከፍ ከማድረግ ባለፈ ትላንት የነበረ ህይወትም ተቀይሯል። ሴቶች እድልና መንገዱ ከተመቻቸላቸው የኢኮኖሚ ተጠቃሚነታቸውን ከፍ ከማድረግ ባለፈ በማህበራዊና ፖለቲካዊ ተሳትፏቸውም የተሻለ ማድረግ ይችላሉ። ሌላ ገቢ ኖሮኝ ሳይሆን ያው በጓሮ አትክልት ጓሮዬ ላይ ያው ምግቤ ከጓሮዬ ነው፣ ገቢም ከጓሮዬ ነው። ዶሮች አሉኝ፣ 90 ዶሮ አለኝ። በጎን የእንቁላል ዶሮ አለኝ፣ በጎን የስጋ ዶሮ አለኝ። እንቁላልም እሸጣለሁ፣ ስጋም እሸጣለሁ ማለት ነው። እና እነዛን ሳወጣ ደግሞ ተመልሼ እተካለሁ። ሁሉም ሴቶች የሚሰሩ ሴቶችን ተመልክተው ራሳቸውን እንዲለውጡ፣ ራሳቸውን እንዲያስተዳድሩ እየለወጡ ማለት ነው። በሀገር አቀፍ ደረጃም ይሁን በአማራ ክልል ደረጃ መንግስት ሴቶችን ተጠቃሚ ለማድረግ በትኩረት እየሰራ ነው የሚሉት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪዋና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ናቸው። በሚሰሩ ስራዎች ለውጦች በየጊዜው እየታዩ መሆናቸውንም ያነሳሉ። በክልላችን ያለውን የሴቶችን ተጠቃሚነት ስናነሳ በሀገር ደረጃ ካለው ጋር አዛምዶ የሚሄድ ነው የሚሆነው። መንግስትም ፓርቲያችንም ሰው ተኮር ነው። ሰው ተኮር ካለ ሁሉንም ሰው ማለት ነው። ሴቶችን፣ አካል ጉዳተኞችን፣ አረጋውያንን፣ ሁሉንም የማህበረሰብ ክፍሎች እንደየክፍሎቻቸውና እንደየችግሮቻቸው የሚረዱበትንና ዜግነታቸውን የሚያረጋግጡበት ሀገራቸውን እንዲወዱ የምናደርግባቸው ፕሮግራሞች ተነድፎ እየተገበርን ያለንበት ሁኔታ ነው ያለው። በዚህም መንግስት ለሴቶች ኢኮኖሚያዊ ተጠቃሚነት በሰጠው ትኩረት በርካታ ለውጦች መምጣታቸውን የሚያነሱት ዶክተር ሙሉነሽ ይህን ተግባር ከስር ከስር እየተከተሉ የመደገፍ ስራም በመንግስት ቅድሚያ ተሰጥቶት በመሰራት ላይ ይገኛል ይላሉ። አሁንም በተግባር እየሰሩ ያሉ ጀግና ሴቶች አሉ። በማህበራዊ ዘርፉ ጥሩ የሰሩ አሉ፣ በኢኮኖሚው ጥሩ የሰሩ አሉ፣ በፖለቲካው ጥሩ የሰሩ አሉ። እነዚህን ሴቶች ሞዴል የሆኑ ሴቶችን እናይና እነሱን እውቅና እንሰጣለን፣ እንሸልማለን። ሌሎች ሴቶቻችን ደግሞ ወደዛው እንዲመጡ እናደርጋለን። ያለ ሴቶች ተሳትፎ እንደ ሀገር በተለያዩ ዘርፎች እድገት ለማምጣት ያስቸግራል ያሉት ኃላፊዋ አሁንም ቢሆን በተለይም ሴቶች በተለያዩ ዘርፎች ተሰማርተው ውጤታማ እንዲሆኑ መንግስት ከሚያደርገው ድጋፍ ባሻገር ሁሉም ኃላፊነቱን ሊወጣ እንደሚገባ መልእክት አስተላልፈዋል። አሁን በዚህች ውስጥ በኤሪያ ላይ ቅድምም እንዳየነው ትልልቅ ገቢ በየሳምንቱ እስከ 900-800 ብር ይሸጣሉ ለሴቶች ማለት ነው። ይሄ ለሴቶች ትልቅ ስኬት ነው። ሴት ትንሽ ከተማረች ኢኮኖሚካሊ ኢምፓወርድ ከተደረገች ሌላው ሁሉ ብቁ ነው የሚሆነው። ሀገር በዛ ልክ ነው የምትለማው። ሴቶቹ የሚቆዝሙ፣ ሴቶቹ ተሳታፊ ያልሆኑበት ኢኮኖሚ፣ ሴቶቹ ተሳታፊ ያልሆኑበት ማህበራዊ ፖለቲካዊ ህይወት ሙሉ አይሆንም።